ባብይ ያለው ስልጣን አሰሮ ለሰይጣን አጋዙ ለአዳም ሰላም ምዜሳ ኮነ ፍሳ ወሰላም። በድጋሚ ኦርቶዶክሳውያን እንኳን ለብርሃነ ትንሣኤ አደረሳችሁ ለማለት እንወዳለን። ቅድስት ቤተክርስቲያናችን እስከ በዓለ ሃምሳ ድረስ በእንደዚህ አይነት ሰላምታ እንድንሰጣጥ ታስተምረናለች ማለት ነው። ለዛሬ ወደ እናንተ የምናቀርብላችሁ ቪዲዮ 3 ናቸው ማለት ነው። የመጀመሪያው ፕሬዝዳንት ኢሳያስ አፈወርቂ በትንሣኤው ዕለት በኤርትራ የፈጸሙት አስገራሚ ድርጊትን እንመለከታለን። ሁለተኛ በቅርቡ ከፕሮቴስታንት የተመለሰው ዘማሪ ዕዝራ ኃይለ ሚካኤል ለነ በጋሻውና ለነ ትዝታው ያስተላለፈው መልእክት ይኖራል። በመጨረሻም በዛሬው ዕለት በኢትዮጵያ አየር መንገድ አውሮፕላን ተፈጥሮ በነበረው የጭስ መታፈን ከተሳፋሪዎቹ የተሰሙት የተማጽኖ ድምጾችን እንቃኛለን። ቪዲዮን እስከ መጨረሻው ይከታተሉን። የፊታችን ትንሣኤ ማለት ነው በኤርትራ አዲስ ያልተለመደ ክስተት ተፈጥሮ በማህበራዊ ሚዲያ ሲዘዋወር ተመልክተናል። ይኸውም የኤርትራው ፕሬዝዳንት የሆኑት ኢሳያስ አፈወርቂ በኤርትራ ኦርቶዶክስ ቤተክርስቲያን በመገኘት የፋሲካ ዕለት ቅዳሴ ማስቀደሳቸውንና ከብፁዕ ጳጳሱ እጅ መስቀልን ከተሳለሙ በኋላ የጋቢ ማልበስ ስነስርዓት ሲደረግላቸው ይታያል። በእውነቱ ከሆነ ይህን ያህል ያስደነቀ ነገር ቢኖር ፕሬዝዳንቱ በስም ኦርቶዶክስ ሲሆኑ እንጂ ስለ እምነታቸው ብዙም ነገር ሲያደርጉና ሲናገሩ በፍጹም አይሰማም። እንዲያውም ሕዝብ የሚያውቃቸው በአምባገነንነታቸው ነው። ነገር ግን ለእግዚአብሔር ለሁሉም ቀን የሥራ ጊዜ ያለው እንደሚባለው ፕሬዝዳንቱ ከዘመናት በኋላ ወደ ቅድስት ቤተክርስቲያን በመግባት መስቀል መሳለማቸውንና ማስቀደሳቸውን ስናይ እጅግ በጣም ደስ አለን። ይህ የሚበረታታ ተግባር ነው። በሀገራችንም ካየነው በስልጣን ላይ ያሉት አብዛኞቹ የፕሮቴስታንትና የሙስሊም ባለስልጣናት ሳይፈሩና ሳያፍሩ ሳይሸማቀቁ የእምነት ቦታዎቻቸው በመሄድ አምልኮ ሲፈጽሙ ይታያሉ። ለአብነት ያህልም የክቡር ጠቅላይ ሚኒስትሩ ባለቤት ቀዳማዊት ዝናሽ ታያቸው በሙሉ ወንጌል እየተገኙ የመዝሙር ፕሮግራም ያቀርባሉ። መዝሙርም ሲለቁ እናያለን። ነገር ግን የኛዎችን እንመለከታለን። የኦርቶዶክስ አማኝ የሆኑት ባለስልጣኖቻችን ግን በቤተክርስቲያናችን ውስጥ የንቃ ተሳትፎ ሲያደርጉ አይታዩም። እናም የፕሬዝዳንት ኢሳያስ አፈወርቂ የትንሣኤ ዕለት ድርጊታቸው ሁላችንም ብንወስደው ተሞክራቸውን መልካም ነው ለማለት እንወዳለን። እስኪ ፕሬዝዳንቱ በዕለቱ በኤርትራ ተገኝተው ያደረጉትን ነገር በቅዱስ ቤተክርስቲያን ተገኝተው ያደረጉትን ነገር ቪዲዮ አጭር ነች። እሷን እንይና እንመልከት።
ወደ ሁለተኛው ቪዲዮ ስንሸጋገር እንደሚታወቀው ዘማሪ እዝራ ኃይለ ሚካኤል በቤተክርስቲያናችን ውስጥ ያደገ ዘማሪ እንደነበረ ይታወቃል። በመሃልም ለረጅም ጊዜ የፕሮቴስታንቶች ተልዕኮ ወስዶ ቢቻል ቅድስት ቤተክርስቲያንን ሙሉ ለሙሉ እስከ ምዕመኖቿ መረከብና ፕሮቴስታንት ማድረግ፣ ሁለተኛ አማራጭ ደግሞ እንደ ህንድ ኦርቶዶክስ አብያተ ክርስቲያናት ለሁለት መክፈል፣ ሶስተኛ አማራጫቸው ደግሞ ውስጥ ሆኖ ህዝቡን ግራ እያጋቡ ማሳሳትና ከበረት ውስጥ ማስወጣት የሚል ስልት ይዘው ሲንቀሳቀሱ የነበሩት የተሃድሶ ህብረት ዋነኛ አራማጆች አንደኛ በጋሻው፣ ሁለተኛው ዘማሪ ትዝታው፣ ሶስተኛ አሰግድ ሳሉ፣ አራተኛው ከፍ ያለ ቱፋ፣ አምስተኛ ሀብታሙ ሽብሩና በዚህ ውስጥ ያልዘረዘርናቸው አካላት በወቅቱ በኢህአዴግ ዘመነ መንግስት ማለት ነው ባለስልጣናትን ተገን አድርገው ቅድስት ቤተክርስቲያንን ለማፈራረስ ተልዕኮ ተቀብለው በሚንቀሳቀሱበት ዘመን እነዚህ አካላት እውነተኛይቱን የቤተክርስቲያን ልጆች በማጥመድ ብዙዎቹን ወደ ራሳቸው የሞት መረብ አስገብቷቸዋል። እንግዲህ በዝማሬው በኩል ዘማሪ ዝራና የፈረንሳይ አቡነ ገብረ መንፈስ ቅዱስ ዘማሪ የነበረው ሐዋዝን ከወሰዷቸው በኋላ እነዚህ ልጆች ወደ መናፍቃን አዳራሽ በመሄድ ምን ስራ ሲሰሩ እንደነበረ የምናስታውሰው ነገር ነው። እግዚአብሔር ይመስገንና በወቅቱ የቤቱ ቅናት ያንገበገባቸው ማህበራትና ግለሰቦች ባደረጉት ተሳትፎ አንደኛ ማህበረ ቅዱሳን እንደ ማህበር የሚመሰገን ሲሆን፣ ሁለተኛ እንደ ግለሰብ መምህር ዘመድኩን በቀለ በወቅቱ ከተሃድሶ ጋር አንገት ለአንገት ተናንቀው ቅድስት ቤተክርስቲያናችን ላይ ያሰቡትን ጥፋት ሳያደርሱ እንዲመነገሉ ተደርጓል ማለት ነው። እነ በጋሻው፣ ትዝታው፣ አሰግድ ሳሉ፣ ዘማሪ ዘርፌ፣ ሀብታሙ ሽብሩ፣ በሪውን የተባሉት ነቀርሳዎች በወቅቱ ኦርቶዶክስ ሳይሆኑ ኦርቶዶክስ ነን ብሎ ብዙ ይሟገቱ ነበረ። ነገር ግን እግዚአብሔር ጅራፉን አነሳ፣ ቤቱንም አጸዳ። እናም ወደ ቀደመ ሀሳባችን ስንመለስ ዘማሪ እዝራ ኃይለ ሚካኤል በእነዚህ ሰዎች ተጠልፎ ቅድስት ቤተክርስቲያንን ሲያሳዝን ቆይቶ ነበረ። ነገር ግን እንደ እግዚአብሔር መልካም ፈቃድ ወደ ቀደመ ቤቱ በቀኖና በቅርብ ጊዜ መመለሱ ይታወቃል። ምሳሌ 15:4 ጀምሮ ኃይለ ቃሉን ደግሞ እንመልከት። ምሳሌ ምዕራፍ 15 ቁጥር 1 ጀምሮ ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ። ይህን ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ከእነርሱም አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልጎ የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቆ ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ እላቸዋለሁ። እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ሲል አምላካችን እንግዲህ የማይታበለውን ቃሉን ይነግረናል ማለት ነው። እናም እኛም በንስሐ በቀኑና ወንድማችን ዘማሪ እዝራ ስለተመለሰ እጅግ ደስ ብሎናል። እናም ቀድሞት ሲያገለግሉ ለነበሩ አካላት በወንድማዊ ፍቅሩ እንዲህ ሲል በቪዲዮ መልእክቱን ያስተላልፋል። ምንድነው ብዙዎቹ ጋር አብረን አገልግለናል። እዚች ቅድስት ቤተክርስቲያን ውስጥ እያሉ አብረን ከሀገር ብዙ ቦታዎች ሄደናል። ከሰሜን ከደቡብ የትም ያልሄድንበት ቦታ የለምና እንደ ወንድምነት እኔ ቤተክርስቲያኔን ወድጄ ፈቅጄ ደስ ብሎኝ ስመጣ ቤተክርስቲያን እጇን ዘርግታ ነው የተቀበለችኝና ምን ያህል የፍቅር ቤት እንደሆነች ቤተክርስቲያን ምን ያህል የይቅርታ ቤት እንደሆነች ህዝቧም ምን ያህል የፍቅር ህዝብ እንደሆነ የይቅርታ ልብ ያለው ህዝብ እንደሆነ በአፍ ብቻ አይደለም በተግባር የሚመሰክር ምዕመን በተግባር የሚያሳዩ አባቶች ያሉበት ቤት ነውና እንደወጣችሁ ጊዜያችሁ እንዲረፍድ አልፈልግም። እንደወጣችሁ ጊዜያችሁ እንዲያልቅ አልፈልግምና ተመለሱ ወደ ምትወዱት አውቃለሁ። አብዛኞቹ ጋር ያለው ልባቸው ላይ ያለው ነገር አውቃለሁና አዳምጡ ልባችሁን እስቲ አንድ ጊዜ
ልባችሁን ብታዳምጡት ይመለስላችኋል። በእርግጠኛነት ነው የምናገረው። አንዳንዶቹ ወጥተው መውጣት አይደለም ልባቸው እዚሁ ነው ያለው። ይሄን ደግሞ ለማረጋገጥ ዝም ብላችሁ የሚለቁትን ነገሮች ማየት ነው የሚጠበቀው። ወጥተውም ከዚች ቤተክርስቲያን ላይ አይወርዱም። በቃ ወይ መዝሙር ይዘምራሉ ወይ የሆነ ነገር ያደርጋሉ ወይ ቤተክርስቲያንን ከእልህ የተነሳ በስድብ የሚገለጹ ሰዎች አሉና እልህኝነትም አያዋጣም። ምክንያቱም ቤተክርስቲያን ምን ያህል ሰው እንዳደረገቻችሁ ልቦናችሁ ያውቀዋልና አብዛኞቻችሁን ከምናምንቴነት አንስቶ ነው ያከበራችሁ። ምክንያቱም የተማራችሁት በዚህች ቤተክርስቲያን ነው። ፊደል ቆጥራችሁት አፋችሁን የከፈታችሁት በዚህች ቤተክርስቲያን ነውና ቺኑ ቤተክርስቲያን ደግሞ መልሶ መቃወም ከባድ ነው። ስለዚህ ደግሞ የተቃወማት አንድም አሸንፏት አያውቅም። በንስሐ ተሰብሮ መመለስ ለሁሉም ይጠቅማልና ወደ ቤተክርስቲያን ተመለሱ። ይሄ ድል እንዳያመልጣችሁ እላለሁ። እግዚአብሔር ይስጥልኝ። ዛሬ ነውና ተመለሱ ለማለት እንወዳለን። እስኪ ቪዲዮ እንመልከት። ወደ መጨረሻ ቪዲዮአችን ተሸጋገርን። በትላንትናው ዕለት በኢትዮጵያ አየር መንገድ ከአዋሳ ወደ አዲስ አበባ በሚበር አውሮፕላን ጭስ ቢታይ መንገደኞች ደህንነታቸው እንደተጠበቀ ወርደዋል የሚል ዜና ዛሬ ሲሰራጭ ተመልክተናል። ከአዋሳ አዲስ አበባ በሚበር አውሮፕላን ጭስ ቢታይ መንገደኞች ደህንነታቸው እንደተጠበቀ መውረዳቸውን ኢትዮጵያ አየር መንገድ አስታውቋል። የበረራ ቁጥር ኢቲ 154 ዛሬ ከአዋሳ ወደ አዲስ አበባ በመጓዝ ላይ ያለ አውሮፕላኑ ውስጥ ጭስ ታይቷል። ይሁን እንጂ አውሮፕላኑ አዲስ አበባ ቦሌ ዓለም አቀፍ ማለት እንወዳለን። እስኪ ቪዲዮ እንመልከት። ወደ መጨረሻ ቪዲዮአችን ተሸጋገርን። በትላንትናው ዕለት በኢትዮጵያ አየር መንገድ ከአዋሳ ወደ አዲስ አበባ በሚበር አውሮፕላን ጭስ ቢታይ መንገደኞች ደህንነታቸው እንደተጠበቀ ወርደዋል የሚል ዜና ዛሬ ሲሰራጭ ተመልክተናል። ከአዋሳ አዲስ አበባ በሚበር አውሮፕላን ጭስ ቢታይ መንገደኞች ደህንነታቸው እንደተጠበቀ መውረዳቸውን ኢትዮጵያ አየር መንገድ አስታውቋል። የበረራ ቁጥር ኢቲ 154 ዛሬ ከአዋሳ ወደ አዲስ አበባ በመጓዝ ላይ ያለ አውሮፕላኑ ውስጥ ጭስ ታይቷል። ይሁን እንጂ አውሮፕላኑ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተመደበለት የመንገደኞች ማስተናገጃ በር ያለምንም እክል በመቆም መንገደኞች ደህንነታቸው እንደተጠበቀ መውረዳቸውን አየር መንገዱ ዘግቧል። የጭስ መታፈኑ ከታየ በኋላ በቪዲዮ እንደምንመለከተው የሚያስገርመው በዚህች ዕለት ወደ ፈጣሪያቸው የጭንቅ ልመናን ያቀርቡ የነበሩ ተጓዦች እግዚአብሔር አምላካችን ጸሎታቸውን ሰምቶ በሰላም ከአውሮፕላኑ ውስጥ ወርደዋልና በወቅቱ ቅዱሳን መላእክትን ጻድቃንን እንዲረዷቸው የሚማጸኑ ነበሩና የቅዱሳኑ አማላጅነት ተራዳይነት ተጎብኝተው አውሮፕላኑ በሰላም እንዲያርፍ ተደርጓል ማለት ነው። ቅዱሳን ጻድቃን ሰማዕታት እንግዲህ ብንማጸናቸው በቃል ኪዳናቸው ብንታመን ከዚህም አይደለም ከከፋ ዳንኤልን ከአንበሳ ጉድጓድ 3 ደቂቅን ከሰዓት ያወጣ አምላካችንም እኛም ብንማጸነው ብንለምነው ያወጣናል። ይሄ ቪዲዮ ለኛ ትልቅ ማስተማሪያ ነው ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዛሬ ነበረን መርሐ ግብር በዚህ ተጠናቀቀ። ቪዲዮን እንግዲህ ላይክ ማድረግ አይርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቆየን። መድኃኒት ነው ስሙ።
ኦርቶዶክስ ተዋሕዶ ሀገርና